እኔ የምለው እንዴት ነው ግን ሴቶቻችን ከሙያ ዓለም የራቃችሁት እንዴ? በዚሁ ከቀጠልን እናትና አያቶቻችንን ያስለመዱን ሙያ የሚጣፍጥ ምግብ ከማን ልናገኝ ነው? እኔ አሳሰበኝ፣ ከምር ጥያቄ ሆነብኝ። እንዴ የአሁኖቹማ በቃ ብሶባችኋል፣ ውሃውን ላይ እያረረባችሁ ነው። አንዷ የሌለ ሰብስባችሁ በቃ ሁሉንም ባለሙያ ነኝ ምናምን ብላ ስታክት ሰሟትና፣ መቼም ሴት ልጅ እነዚህን 3 ምግቦች መስራት ከቻለች ለኔ በጣም ባለሙያ ነች። የምወዳቸው ምግቦች ስለሆኑ ማለት ነው። ገንፎ፣ ሽሮና ፍርፍር በቃ እነዚህን ከቻለች አባቴ ኩላሊትን ሽጣ አግባት ባይኖር ራሱ ከምር ገንፎ በቃ እሺ ይሁን፣ ፍርፍሩንም ትንገረኝ፣ ሽሮ ይቅርላት ብዬ ጠየቅኳት። ገንፎ እንዴት ነው የሚሰራው አልኳት። መጀመሪያ ሳህኑን ታጥባለህ፣ ብረት ድስቱን ታጥባለህ አለች። እቺ በጣም አስተዋይ ናት። ጨዋ ያሳደጋት የባለሙያ ብዬ ሳልጨርስ ሽንኩርት ትከትፋለህ ከዛ አትልም። ለምን አልኳት። ለገንፎ ነው አለች። በእናቴ ከተፍሹን አንቺ ቢዩ ብዬ ልሄድ ስለ እሺ ፍርፍሩን ካልነገርኩ በቃ በግዴታ አዝገኝ ቁጭ በል ምናምን። እሺ ፍርፍሩን ንገሪኝ ብዬ ብዬ መስማት። መጀመሪያ ሽንኩርቱን ትከትፋለህ፣ ቁሌቱን ትሰራለህ። እንዴት ነው በቃ ትሰራለህ አለች። ሙያ መማር አለባችሁ በቃ